ከስነ ልቦና አንፃር ላልተለመደው ሲኛ አይደለም ያቻዋል። ወንጀል ለመስራት ያነሳሳኛል፣ ያነጫንጨኛል። ወንጀል ስራ ስራ ይለኛል፣ ቁንጡ ይሆናል፣ ተስፋ ይቆርጣል። ዝጋ መተዋቸው ነው ስሜት ይዋሽቃል። አሁን ጥሩ ሰው ቆይቶ ይላል እንደዚህ አይነት ነገር የሚዳርግ ነው። ስለዚህ ጥንቃቄ ማድረግ አለብን። ራስን እስከ ማጥፋት ያደርሳል። የመጨረሻው ዘወርስ ያለው ነገር የዶፒ ራስን እንድታጠፋ ያደርጋል። ባለማ ደረጃ ይሄንን የሚያደርጉ አካላቶች ስላሉ ማለት አቅም ብቻ ለማግኘት አለ። ዶፒ የተጠቀመ ሁሌ ጎበዝ ይሆናል እንዳይመስላችሁ። ዶፒ ስለተጠቀመ አትሪክ እሰራለሁ ብላችሁ አትገቡ። ጥሩ ተከላካይ ይሆናል ብላችሁ አትገቡ። አይሆንም ሆኖም አይደለም። ግን የሚያስከትለው ጉዳት በጣም ሰፊ መሆኑን መረዳት ማወቅ ያስፈልጋል። ሌላው ማህበራዊ ጉዳይ ዘላቂ ጓደኛ ይኖርሽ። ዛሬ አንዱ ጓደኛ ትሻለሽ፣ ነገ ያኛው ጓደኛ ይያዛል። በትዳሩ ማለት እንደዛ ነው። ዛሬ አንዱ ታገቢያለሽ፣ አንዱ ነገር አይኖረውም ይላል። ዛሬ ከማህበሩ ዘንድ ተቀባይነት አጣለች። ዛሬ ሎዛ የሚለው ሰው ሁሉ ምን ይሆናል? መለስ ላይ ያጣል ማለት ለቀየ አስብስ ከልዬ እያለ በእናንተ የሚጓጓ ሰው አይደለም። በአካባቢያችሁ ልኖር ኢትዮጵያ ውስጥ ለመኖር ሁሉ ማህበሩ ላይ ያጣል፣ ተቀባይነት አጣላችሁ። ሌላው ንብረት ላይ እንደመጣው ምን ያለው ወርሳላችሁ ደግሞ ጥያቄ ነው። ሽልማታችሁ ትመጣላችሁ፣ ንብረታችሁ ትወርሳላችሁ፣ ከስፖንሰርሺፕ ትታገላላችሁ፣ ከብሔራዊ ቡድን ትቀር ምን ነው የሚያደርጋችሁ? ቂርቆስ ከተማ ወይም ደግሞ እናንተ ከሰላችሁ ክለብ ነው የሚያደርጋችሁ። ኢሚዲየት ምክንያቱም ዶፒንግ ተጠቅሟል ከተባለበት ሰዓት ጀምሮ ኢሚዲየት ደብዳቤ ከደረሰው ደግሞ ትታገዳላችሁ። በኋላ ላይ እሱ ስለምንነግራችሁ የሀገር ገጽታ ያበላሻል፣ የሀገር ክብር ዝና እናጣለን። በስፖርቱ የሚተዳደረው ሰው ሁሉ ምን ይሆናል? ይጠፋል። በሀገር ላይ የምታደርጉት ኮንትሪቢሽን ቀርስ ኃይሌም ያነሳዋል 3700 እና ከዛ በላይ ምን አሉ ይላል። ምን ይላል? ሰራተኞች አሉ ይላል። ለሀገር ብዙ መስዋዕት ብታደርጉ ትችላላችሁ። ስለዚህ ይህን ሁሉ ነው የሚያሳጣው። የውጭ ምንዛሪ ያሳጣል። ስለዚህ እባካችሁ ዶፒንግን በጋራ ምን አለ መከላከል መቻል፣ መቆጣጠር መቻል፣ መተባበር መቻል አለ፣ ማገዝ መቻል አለ። እንዳልኳችሁ አዋጅ መመሪያ ደንብ አይደለም እኛን የሚገዛ ህሊናችን ለዚህ ይገዛ